ማይክሮሶፍት ኤክሴል ላይ የጀመርነው ተከታታይ ክፍል ሌሰን 5 ላይ ደርሰናል ማለት ነው። ስለዚህ በሌሰን 5 ስለ ቻርት በደንብ እንመለከታለን። ባር ቻርት፣ ላይን ቻርት፣ ፓይ ቻርት የመሳሰሉትን እንዴት እንደምናስገባ፣ የትኛውን የቻርት አይነት መቼ እንደምንጠቀም፣ እንደዚሁም እንዴት አድርገን ከስተማይዝ ማድረግ እንደምንችል እንመለከታለን ማለት ነው። ባለፉት ክፍሎች አሁን ጌት ስታርትድ በሌሰን 1 አይተን ነበር። ዳታ ኢንትሪ፣ ፎርማቲንግ እንደዚሁም ደግሞ በሌሰን 4 ስለ ቤዚክ ፎርሙላዎች ተመልክተን ነበር። እነዚህን ካላያችሁ ተመልሳችሁ ማየት ይቻላል። ሁሉም ግን ራሱን የቻለ ክፍል ስለሆነ አሁን የደረሳችሁንም ከዚህ ጀምራችሁ መመልከት ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በሌሰን 4 አሁን ስለ ፎርሙላ ስናወራ ምንጊዜም እኩል ይሆናል ብለን መጀመር አይተን ነበር። በተጨማሪም ስለ ሰም እና አውቶ ሰም ተመልክተናል። አቨሬጅ፣ ሚኒመም፣ ማክሲመም እንዴት እንደሚሰራ ተመልክተን ነበረ። ስለ ሴል ሪፈረንስም አይተናል። እንደዚሁም ደግሞ ፎርሙላ ስንሰራ ወይም ፎርሙላ ስናስገባ የሚያጋጥሙን ኢረሮች አሉ፣ እነሱንም ተመልክተናል ማለት ነው። በዛሬ ቪዲዮ ደግሞ ስለ ቻርት ነው የምንመለከተው። ስለዚህ ቻርት ለምን አስፈላጊ ሆነ የሚለውን እንመለከታለን። እንደዚሁም እንዴት አድርገን ክሬት ማድረግ እንዳለብን እና ኤዲት ማድረግ እንዳለብን እዚህ ጋር የምታዩዋቸው ነገሮች እንዳለ ከቨር ለማድረግ ወይም ለመሸፈን እንሞክራለን። ስለዚህ የተወሰኑ ቴዎሪዎችን እያየን በደንብ የምናየው ደግሞ በተግባር ይሆናል ማለት ነው። የመጀመሪያው ቻርት ራሱ ለምን አስፈለገ ነው። እዚህ ጋር እንደምትመለከቱት ለምሳሌ ሴሎች ውስጥ የተለያዩ ቁጥር አድርጋችሁ ወይም በቴብል እንደዚህ ከማሳየት በግራፍ ቢሆን ወይም ደግሞ እንደዚህ በቻርት ቢሆን በሰከንድ ውስጥ ስለምን እንደሚያወራ ዳታችን ሰዎች በቀላሉ እንዲረዱ ያደርጋቸዋል ማለት ነው። ስለዚህ በቀላሉ ለመረዳት እና የፈለግነውን ሀሳብ ለማስተላለፍ ይጠቅሙናል። ለውሳኔም እንደምትመለከቱት ቀለል ያደርግልናል ማለት ነው። ለምሳሌ አሁን ግራፍ ወይም ቻርት አይታችሁ ቢጫው ወይም ጁን ላይ ከፍተኛ ሽያጭ ሊሆን ይችላል ወይም ቁጥር እንዳለ እያሳየን፣ ዝቅተኛው ደግሞ እዚህ ጋር ጃንዋሪ ላይ እንደሆነ እንደዚሁ አይቶ መለየት ይቻላል ማለት ነው። ሌላው ቻርት ስናስገባ አሁን የትኛውን ቻርት መቼ መጠቀም እንዳለብን ማወቅ ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት የማይሆን የቻርት አይነት ከመረጥን የሚሰጠውን መልእክት ትክክለኛ ያልሆነ ሜሴጅ ወይም ደግሞ የተዛባ መረጃ ሊሆን ይችላል የሚያስተላልፈው። ስለዚህ መቼ እንደምንጠቀመው ማወቅ አለብን። ስለዚህ እዚህ ጋር ቻርት ታይፑን እናያለን። መቼ ብንጠቀመው ጥሩ እንደሆነ እንመለከታለን። እንደዚሁ ለምን እንደምንጠቀመው መቼ መጠቀም እንደሌለብንም እናያለን ማለት ነው። ለምሳሌ ኮለመን ቻርት እዚህ ጋር እንደምታዩት የሚወዳደር ነገር ካላችሁ ኮለመን ቻርት በጣም ተመራጭ ነው። ለምሳሌ ሁለት ካታጎሪዎች መድባችሁ የምታወዳድሩ ከሆነ ኮለመን ቻርት የተሻለ ነው። ለምሳሌ መቼ ልንጠቀመው እንችላለን? መንዝሊ ሴልስ ሲሰሩ፣ ፕሮዳክቶችን ስታወዳድሩ፣ ሰርቬይ ሪዛልቶችን ሲሰሩ ኮለመን ቻርትን መጠቀም ይቻላል ማለት ነው። ሌላው ደግሞ ለምሳሌ ተከታታይነት ያላቸው በጣም ብዙ ፖይንቶች ካሉ ወይም ደግሞ ፕሮፖርሽን አይነት ነገር ካለ ኮለመን ቻርት አንጠቀምም ማለት ነው። ሌሎች የቻርት አይነቶች ያን ጊዜ ተመራጭ ይሆናሉ። ሌላው ባር ቻርት ነው። ባር ቻርት ደግሞ ልክ እንደ ኮለመን ቻርት ሆኖ ነገር ግን ሆሪዞንታል ነው ወይም ደግሞ አግድም የተጋደመ ነው ማለት ነው። ይሄ ደግሞ የምንጠቀመው ለምሳሌ ረጃጅም ስሞች ሲኖሯችሁ ቦታውን ለመጠቀም ባር ቻርትን እንጠቀማለን። በተግባር አሳያችኋለሁ። ራንኪንግ እንደዚሁም ደግሞ በጣም ብዙ አይተሞችን ወይም የስም ዝርዝሮች ያሉበት ሊሆን ይችላል። እነሱ ኮምፔር ስታደርጉ ባር ቻርትን ነው የምትጠቀሙት። ታይም ትሬንድ ደግሞ ለምሳሌ በጊዜ ሂደት እየተቀያየረ የሚሄድ ነገርም ስታሳዩ በዚህ ወይም በባር ቻርት አንጠቀምም ማለት ነው። ያን ጊዜ ላይን ቻርት ተመራጭ ይሆናል። ሌላው ላይን ቻርት ነው። ይሄ ደግሞ ትሬንድ ኦቨር ታይም ለማሳየት ስትፈልጉ የምትጠቀሙበት የቻርት አይነት ነው። ለምሳሌ ስቶክ ፕራይስ፣ ቴምፕሬቸር ኦቨር መንዝ እዚህ ጋር እንደምታዩት ለምሳሌ በየወሩ ሙቀት እየጨመረ ወይም እየቀነሰ የሚሄድ አይነት ትሬንድ ካለው ያንን የምናሳየው በላይን ቻርት ይሆናል። ሌላው ሴልስ ግሮዝም ሲኖር ወይም ደግሞ ሴልሳችን ለምሳሌ እየጨመረ በታይም እየጨመረ ሲሄድ የምናሳየው በላይን ቻርት ይሆናል ማለት ነው። ምንም ታይም ኦርደር የሌለው ደግሞ ወይም ካታጎሪ ብቻ የምናሳይ ከሆነ ይሄንን አንጠቀምም። ይሄን ጊዜ ኮለመን ቻርት ተመራጭ ይሆናል። ሌላው ፓይ ቻርት ነው። ፓይ ቻርት ደግሞ ብዙ ጊዜ ፕሮፖርሽን ለማሳየት ነው የምንጠቀምበት። ሾው ፓርትስ ኦፍ ኤ ሆል ማለት ነው። ለምሳሌ ከመቶ ምን ያህል ከቨር አደረገ የሚለውን ለማሳየት ይሆናል። ለምሳሌ ማርኬት ሼር ሊሆን ይችላል 25%፣ 15% እያለን እንደዚህ የምናሳያቸው ነገሮች ካሉ ፓይ ቻርት የተሻለ ነው። በጀት አሎኬሽን፣ ቦት ፐርሰንቴጅ እንደዚህ አይነት ነገሮችን በፓይ ቻርት ነው የምናሳየው። ሌላው ደግሞ ለምሳሌ ከ5 እስከ 6 ስላይስ ካላችሁ ወይም በጣም በበዛ ቁጥር አንጠቀመውም ማለት ነው። ምክንያቱም ጥቅጥቅ ስለሚል ለማየትም በደንብ አይመችም ማለት ነው። ኤሪያ ቻርት የሚባል ያለ፣ ስካተር ቻርት፣ ሌሎችም አሉላችሁ። ለምሳሌ ኮሚሌቲቭ ማሳየት ከፈልጋችሁ እየተደመረ ሄዱ። እንደዚህ አይነት ሁኔታ ላይ ኤሪያ ቻርት እንጠቀማለን። ስካተር ቻርት አለ። ይሄ ደግሞ በሁለት ቫሪያብሎች መካከል ያለ ግንኙነትን ለማሳየት ነው ባጭሩ። ስቴፑ እዚህ ጋር አለላችሁ። መጀመሪያ የተደራጀ ዳታ ወይም ፋይል ሊኖራችሁ ይገባል። ሄዲንግ የመሳሰለ ነገር የገባለት ማለት ነው። ከዛ ደግሞ
በግራፍ ማየት የፈለጋችሁትን ሰሌክት ታደርጋላችሁ። ከዛ በኋላ ቻርታችሁን ኢንሰርት ማድረግ ወይም ማስገባት ነው። ካስገባችሁ በኋላ ደግሞ ሳይዙን መጨመር፣ መቀነስ፣ ቦታ መቀየር ሊሆን ይችላል። ከዛ መጨረሻ ላይ ከስተማይዝ ታደርጉታላችሁ ወይም በምትፈልጉት መልክ ታስተካክሉታላችሁ። ስለዚህ ቻርት የማስገቢያ ሂደቱ ይህን ይመስላል ማለት ነው። ቻርት ስታስገቡ ደግሞ ማወቅ ያሉባችሁ ወሳኝ ኤሌመንቶች አሉ ማለት ነው። ለምሳሌ እዚህ ጋር የምታዩት ሳምፕል ቻርት ወይም ግራፍ አለ። እዚህ ላይ አሁን ቻርት ታይትል ወይም ርዕስ ነው ከላይ የምትመለከቱት ማለት ነው። ስለዚህ ርዕስ መኖር ይኖርበታል። ሌላው ቻርት ኤሪያ ነው። ይህ አጠቃላይ እዚህ ጋር ያለው ቻርት ኤሪያ ተብሎ ነው የሚጠራው፣ ሁሉንም የያዘው። ፕሎት ኤሪያ ደግሞ ይሄ የተሳለበት ፓርት ወይም ይሄ እንዳለ የተቀመጠበት ፕሎት ኤሪያ ይባላል ማለት ነው። ከውጭ እዚህ ጋር ካለው ውጭ ያለው ይህን ከጨመረ ቻርት ኤሪያ ነው የሚባለው። ዳታ ሲሪየስ ደግሞ ለምሳሌ አንዱ ላይ ክሊክ ብታደርጉ ዳታ ሲሪየሱን ማግኘት ይቻላል። ኤክስ አክሲስ፣ ዋይ አክሲስ። ለምሳሌ ወደዚህ ያለው ኤክስ አክሲስ ነው፣ ወደ ላይ ደግሞ ዋይ አክሲስ። ሌጀንድ ማውጫ ነው። ለምሳሌ እዚህ ጋር የምታዩቸው ሲሪየስ 1 ሲሪየስ 2 እያለ ይሄ ከለር ይሄን ይወክላል እያለ ነው። ስለዚህ ይሄ ሌጀንድ ተብሎ ይጠራል። ሌላው ዳታ ሌብል ነው። ለምሳሌ እዚህ ጋር ይሄ ቁጥር ከላይ ቢጻፍበት 260 ነው ብለን ብናስብ እንደዚህ የሚያሳዩ ነገሮች ካሉ ዳታ ሌብል ይባላል። ግሪድ ላይን ደግሞ ይሄ የተሰመረው መስመር ማለት ነው። አሁን በተግባር ስናየው ግልጽ ይሆንላችኋል። ከዛ በኋላ ቻርቱን ከስተማይዝ ማድረግ ይቻላል ማለት ነው። ቻርት ታይፑን መቀየር ይቻላል። ከለር፣ ስታይል፣ ኤሌመንት የመሳሰሉትን ነገሮች ማድረግ ይቻላል። ይህንን በተግባር በደንብ እናየዋለን። ስለዚህ እዚህ ጋር ይሄኛው ኮለመን ቻርት አለላችሁ፣ ላይን ቻርት፣ ባር ቻርት እንደዚህ ወደ ጎን የተኛ ነው ብለን ነበረ። ፓይ ቻርት ደግሞ እንደዚህ አይነት ነው። ስለዚህ አሁን ያልኳችሁን በተግባር ላሳያችሁ። ለምሳሌ እዚህ ጋር ኮለመን ቻርት እናስገባ። የገባ ኮለመን ቻርት አለ እዚህ ጋር እንደምታዩት። ይሄን ላጥፋውና አብረን እንሰራለን ማለት ነው። እዚህ ጋር ለምሳሌ ሆነ የፈለግነው መንዝሊ ሴል ለማሳየት ነው። ሴልስ እዚህ ጋር አለ፣ መንዝ ደግሞ እዚህ ጋር አለ። ስለዚህ የምንፈልገው ይሄንን ፓርት ብቻ ይሆናል ማለት ነው። ቶታል ድምር አለ፣ ቶታሉን አናስገባ። ስለዚህ የመጀመሪያ ስራችን ከዚህ ጀምረን ነው የምንመርጠው እንደዚህ። ስለዚህ ቻርት የሚመለከተው ይሄ ነው ማለት ነው። ሌሎቹን አልፈለግናቸው። ከዛ በኋላ በቻርት ማየት የፈለግነውን ከመረጥን በኋላ ቀጥለን ከላይ ኢንሰርት ማለት ይቻላል። እዚህ ጋር ያለውን ስቴፕ መከተል ትችላላችሁ። ኢንሰርት ካላችሁ በኋላ ቻርት የሚል አለ እዚህ ጋር በጣም ብዙ አይነት ቻርቶች አሉ። እናንተ ደግሞ ለምሳሌ ለመረጣችሁት ተስማሚ የሆነ ቻርት እንዲሰጣችሁ ሪከመንድድ ቻርት ይላል። እዚህ ጋር እንደምታዩት ከመረጣችሁት ጋር የሚሄደውን እያለ ነው። ይሄን ብንነካው ላይን ቻርት አለ። ይሄን ብንነካው ኮለመን ወይም ክለስተር ኮለመን ቻርት አለ። እዚህ ጋር ደግሞ ስታክ ኤሪያ ቻርት አለ ማለት ነው። ሁሉንም የቻርት አይነት ከፈለጋችሁ ኦል ቻርት ስትሉ ወደዚህ ያመጣችኋል። ላይን ቻርት፣ ፓይ ቻርት እያላችሁ መምረጥ ይቻላል። ወይም ከመረጣችሁ በኋላ እዚህ ጋር ቀስት ነገር አለ። ይህን ስነቁ ቀጥታ ወደዚህ ያመጣችኋል። ኦል ቻርት እንበለውና ለምሳሌ ከዛ ክለስተር ኮለመን ባደረገው እዚህ ጋር ኦኬ ብለው ቻርቱ ገባ። እንደምታዩት ቦታውን እንደዚህ ማንቀሳቀስ ይቻላል። ሌፍት ክሊክን ይዛችሁ ሳይዙን እዚህ ጋር ይሄ ምልክት ሲመጣ እንደዚህ ከሆነ ማንቀሳቀሻ፣ ይሄን ጫፏን ትይዙና ወደ ላይ ብታረጉት ትልቅ ይሆናል፣ ወደ ውስጥ ብታረጉት ትንሽ ይሆናል። እንደዚህ ያደርጋችሁ ማስተካከል ይቻላል። ከዛ ከፈለጋችሁ ይሄን ከስር ማስቀመጥ ይቻላል። ከስር ሳብ ብናደርገውና ከፊት ለፊትም ከፈለጋችሁ እንደዚህ ማድረግ ይቻላል። ከዛ ኤዲት ወደ ማድረግ ነው የምትገቡት ማለት ነው። ለምሳሌ ሴልስ የሚለውን ስሙን መቀየር ይቻላል። መንዝሊ ሴልስ እንበል። ቻርት ታይትል ይላል። ቆም ስትሉ ላይ ሁለት የክሊክ ብታደርጉ ለመጻፍ ዝግጁ ይሆንላችኋል። ይህን ክሊክ ታደርጉና ማጥፋት ወይም ኮንትሮል ኤ ስትነቁ ሁሉም ይመረጣል። እንደዚህ ከዛ ባክስፔስ ስትነቁ ይጠፋል። አሁን መጻፍ ትችላላችሁ ማለት ነው። ለምሳሌ መንዝሊ ሴልስ ብዬ እንደዚህ ጻፍኩበት። ስጨርሱ ባዶ ቦታ ክሊክ ማድረግ ነው። አሁን ቻርት ታይትሉ ተቀየረ ማለት ነው። እዚህ ጋርም ክሊክ ስታደርጉ እንደምታዩት የአክቲቭ ይሆናል። አሁን ይሄን ብነካው ቻርት ኤሪያ ላይ ነው ያለው እያለኝ ነው። ይሄን ብነካው ቻርት ታይትል፣ ይሄን ብንነካው ዳታ ሲሪስ። ባዶ ቦታ ክሊክ ስታደርጉ ደግሞ እንደዚህ ይጠፋል ማለት ነው። ሌላው ደግሞ እዚህ ጋር የምታዩዋቸው ምልክቶች አሉ። እነዚህ ወሳኝ ናቸው። የመጀመሪያው ይሄኛው ቻርት ኤሌመንት ነው፣ መስቀል ምልክት ያለበት ወይም ይሄንን ስትነኩ ከዛ በኋላ ይዋቸው በደንብ ግልጽ እንዲሆን በዚህ ጋር አድርግላችሁ እንደዚህ ባደርገው ለምሳሌ ክሊክ ብናደርግ በዚህ ጋር ይመጣሉ። አክሲስ ታይትል፣ ቻርት ታይትል፣ ዳታ ሌብል ይውታውን እንደዚህ ሳረግ ቁጥሮቹ ይመጣሉ። ዳታ ሌብሎቹ ይህን ብንነካ ቁጥሮቹ ከላይ ቁጭ ይላሉ እንደዚህ ማለት ነው። ካልፈልጋችሁ ዳታ ሌብል ምንም ስነኩ ይጠፋል። ግሪድ ላይን መስመሩ ነው እያልኳችሁ ነበር። ሌጀንድ ማውጫ ነው እንደዚህ ብታደርጉት። ሴልስ ነው እንደዚህ እንዳለ የሚያመለክቱት እያለ ነው። እንደዚህ ብናደርገው ደግሞ ይጠፋል። ስለዚህ እንደዚህ ያደርጋችሁ ማስገባት ይቻላል ማለት ነው። ሁሉንም የቻርት አይነቶች እናያቸውና በደንብ አድርገን እንዴት ኤዲት እንደሚደረግም አሳያችኋለሁ። ወደ ባር ቻርት እንለፍ። ባር ቻርት ደግሞ እዚህ ጋር የምታዩት አይነት ቻርት ነው። ወደ ጎን እንደ ኮለመን ቻርት ሆኖ ነገር ግን
ወደ ጎን ነው። ይሄን ዲሌት ላድርግና ላጥፋ። አሁንም ማሳየት የፈለግነውን መጀመሪያ እንመርጣለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ዲፓርትመንቱ እና አኑዋል በጀቱ ልሰራ ነው የፈለኩት። ስለዚህ ሁለቱን እመርጣለሁ። እንደዚህ ኢንሰርት ተመልከቱ። አሁን ኢንፎርሜሽን ቴክኖሎጂ ይላል። ረጅም ነው ጽሁፉ። ስለዚህ ከኮለመን ቻርት ይልቅ ለባር ቻርት የቀረበ ነው ማለት ነው። እዚህ ጋርም ሪከመንድ አድርጎናል ባር ቻርት የረጅም ስለሆነ ጽሁፉ ወደ ጎን ያለው ወይም ኢንሰርት ብለን ከዛ በኋላ ባር ቻርት የሚል ይኸውና እንመርጣለን። ኦኬ እንለዋለን። ከዛ እዚህ ጋር ባር ቻርት ሆኖ ስሪዲ የመሳሰሉት አሉላቸው አማራጮች። አሁን ግን ይሄኛውን እናድርገው። ኦኬ እላለሁ። ከዛ እዚህ ጋር ይዘን ደስ ያለን ቦታ ማድረግ፣ ሳይዙን መጨመር መቀነስ ይቻላል። ልክ እንደ ቅድሞ አሁንም ይሄንን ኤዲት ማድረግ ማለት ነው። እዚህ ጋር ለመታችሁ ኤሌመንቶችን መጨመር፣ የዚህን ርዕስ መቀየር ከፈለጋችሁ ማድረግ ይቻላል። ወደ ላይን ቻርት ልውሰዳችሁ። ይህን ደግሞ ተመልከቱት። ለምሳሌ ላፕቶፕ ኦፊስ ቼር እያለ ይቀጥላል። እዚህ ጋር ደግሞ ኳርተር 1 2 3 4 ከዛ ደግሞ እንደ አዲስ ኳርተር 1 ብሎ ይጀምራል። እንደዚህ አይነት ነገሮችን ለማሳየት አሁን ላይን ቻርትን መጠቀም ይቻላል ማለት ነው። እንምረጠው። ድምሩን አልመረጥንም። እነዚህ ሶስቱን አይተሞች ነው የመረጥኳቸው። ኢንሰርት ሪከመንድድ ይሁት እነዚህን ሪከመንድድ አድርጎኛል ማለት ነው። ላይን ቻርትን ጨምሮ እዚህ ጋር ልምጣና ደግሞ ላይን ቻርት ኦኬ ብንለው ላይን ቻርታችን እንደዚህ ይመጣልና ኳርተሯን እንደዚህ እያለ ይቀጥላል። ሌጀንዱን ተመልከቱት። ይሄውን ሰማያዊ ነገሩ ላፕቶፕ ነው። ኦፊስ ቼር ቀይ ነገሩ ነው። ዩኤስቢ ሀብ ደግሞ እዚህ ጋር እንደምታዩት ይሄኛው ከለር ሎሚ ከለሩ ነው ማለት ነው። ስለዚህ አሁንም ሳይዙን ከፍ ዝቅ ማድረግ ይቻላል። መቀነስ የምትፈልጉት ካለ ለምሳሌ ላፕቶፕን ብቻ ማየት ከፈለኩ እዚህ ጫፏ ላይ መተን እንደዚህ ብንጎትተው እስከ ላፕቶፕ ብቻ ብናደርገው የላፕቶፕ ብቻ ይሆናል። እንደዚህ በላይ ቻርት መመልከት ይቻላል። መጨመር ከፈለጋችሁ ደግሞ ጫፏን ይዘን እንደዚህ ብናደርገው ሶስቱም ይገባሉ በአንዴ። ሌላው ፓይ ቻርት ነው፣ ፕሮፖርሽን ለማሳየት ማለት ነው። እዚህ ጋር እንደምታዩት ይሄን ላጥፋውና ለምሳሌ እንደ አዲስ እንስራው። ማርኬት ሼሩን አሁን ማሳየት የተፈለገው እዚህ ጋር ማለት ነው። ስለዚህ ከዚህ ጀምረን እንምረጠው። ኢንሰርት ከዛ በኋላ እዚህ ጋር ይሄን መንካት ወይም ሪከመንድድ እነዚህን ሪከመንድ እያደረገኝ ነው። እኔ አሁን የፈለኩት ፓይ ቻርት ነው። ስለዚህ እዚህ ጋር መምጣት ይቻላል። ኦኬ ብንል ፓይ ቻርቱ እንደዚህ ይገባል ማለት ነው። ከዛ ይህንን ቦታውን እንደዚህ መቀየር ይቻላል። ሁሉም ጋር ግን ልብ የምትሉት ምንድን ነው? እንደዚህ ከመረጣችሁት በኋላ ከላይ ለምሳሌ ክሊክ ስታደርጉ ይጠፋል። ክሊክ ስታደርጉበት መታችሁ ቻርት ዲዛይን እና ፎርማት የሚል አለ። ለምሳሌ ቻርት ዲዛይን ጋር መታችሁ ይዋቸው እዚህ ጋር የተለያዩ ቻርት ስታይሎች አሉ። እንደዚህ ያደረጋችሁ መቀየር ይቻላል ማለት ነው። እንደዚህ ያደረጋችሁ በተመሳሳይ ላይን ቻርቱ ላይም ይቻላል። ክሊክ አድርጋችሁ እንደዚህ ያደረጋችሁ መቀየር ትችላላችሁ። ባር ቻርት ላይም ተመሳሳይ ነው። ክሊክ እንደዚህ ያደረጋችሁ መቀየር ይቻላል። ስለዚህ ሁሉንም ደግሞ ጠቅለል ያደረገ አንድ ላሳያችሁ። ለምሳሌ እዚህ ጋር መንዝ ጃንዋሪ ብለን እንጀምርና ለምሳሌ እስከዚህ ይኖረን ሴልስ እንደዚህ ያለ ከላይ ያለው ሄዲንጋችን ነው እንለየውና ይህን እንምረጠው። ኢንሰርት ከዛ እዚህ ጋር ሪከመንድድ ቻርት ወይም እዚህ ጋር መተን ለምሳሌ በዚህኛው ላሳያችሁ። ኦኬ ልበለው። ቦታውን መቀየር ይቻላል። ሳይዙን የተወሰነ ቀነስ እንደዚህ እናድርገውና ከዛ እንደዚህ ገባልን። እዚህ ጋር መታችሁ ኤሌመንቶችን መጨመር ይቻላል ብለናል። ለምሳሌ ዳታ ሌብል ላስገባበት፣ ዳታ ሌብሎቹ ገቡ ወይም ቁጥሮቹ ከላይ እዚህ ጋር ተገኙ ማለት ነው። እዚህ ጋር ደግሞ መታችሁ የምትነኩ የተለያዩ ስታይሎች አሉ። እነዚህ መጠቀም ይቻላል። እንደዚህ ያደርጋችሁ ይሄኛው ማለት እዚህ ጋር ካለው ጋር አንድ አይነት ነው። እዚህ ጋር ደግሞ ፎርማት የሚል አለ። ለምሳሌ ፎርማት ላይ ክሊክ የተመረጠው እንዳለ ቻርት ኤሪያ ነው አጠቃላይ ወይም ቻርት ኤሪያ ፊል የሚለው ጋር መታችሁ ለምሳሌ እናንተ በፈለጋችሁት ባክግራውንዱ እንደዚህ ፊል ማድረግ ትችላላችሁ ማለት ነው። ተመልከቷቸው። እነዚህ እንደዚህ ያደርጋችሁ ፊል ማድረግ ይቻላል። ፎቶዎችን ሁሉ ማስገባት ትችላላችሁ ባክግራውንድ ላይ። እንደገና ደግሞ ለምሳሌ እናንተ ቻርት እንደዚህ ሰራችሁ። እዚህ ጋር ዳታው ቢቀጥል አፕሪል ነበረ። ለምሳሌ ኛው ይውረድና ሜይ ደረሰ። ከዛ የሆነ ቁጥር ተመዘገበ። ግራፉ ላይ ግን የለም እንደምታዩት። ስለዚህ ክሊክ እናደርጋለን። እዚህ ላይ ጫፏን ይዛችሁ ጎተት ስታደርጉት ሜይ እንደምታዩት እዚህ ጋር ይገባላችኋል። እንደዚህ ያደርጋችሁ መቀጠል ይቻላል። እንደዚህ ሰርታችሁ ደግሞ አሁን ይሄኛውን ኮለመን ቻርት አልፈለግንም ካላችሁና መቀየር ከፈለጋችሁ አላው ላይ ክሊክ ከዛ ቻርት ዲዛይን እዚህ ጋር አለ። በመቀጠል ቼንጅ ቻርት ታይፕ ይላል። ይህን ስናቁ ታይፑን መቀየር ትችላላችሁ። ለምሳሌ ስሪዲ ብፈልግ እና ኦኬ ብለው ስሪዲ ይሆናል።
አሁንም ሌላ አይነት ቻርት ከፈለግን ቼንጅ ቻርት ታይፕ የሚለው ጋር መተን ላይን ቻርት ከሆነ ላይን ቻርት ኦኬ ብንለው ላይን ቻርት ይሆናል። ስለዚህ አንዴ ከሰራችሁ በኋላ መቀየር ትችላላችሁ። ፓይ ቻርት ብናደርገውና እንደዚህ ኦኬ ብንለው ደግሞ ወደዚህ ይቀየራል። ስለዚህ አንዴ ሰርቶ መቀየር ይቻላል ማለት ነው። ለምሳሌ ኤሪያ ቻርት ከፈለግን ኦኬ እንለዋለን። ኤሪያ ቻርት እንደዚህ ይሆናል። ስለዚህ ቻርተር ለምን እንደምንጠቀም ተመልክተናል። እንደዚሁም ክሬት ለማድረግ የምንሄዳቸውን 5 ስቴፖችን ተመልክተናል። ከስተማይዝ ማድረግ ወይም በፈለግነው መንገድ እንዴት እንደምናስተካከል አይተናል ማለት ነው። ትክክለኛውን ቻርት ታይፕም እንዴት እንደምንመርጥ አይተናል። ቻርት ኤሌመንቶችን እንዴት እንደምናስገባም ተመልክተናል ማለት ነው። አሁን ደግሞ የእናንተ ተራ ይሆናል እንደተለመደው። ስለዚህ እዚህ ጋር ያለውን ቪዲዮውን ቆም አድርጋችሁ መመልከት ትችላላችሁ ማለት ነው። ስለዚህ አንድ ኤክሴል ፋይል የራሳችሁን ከፍታችሁ ወይም ደግሞ ከዚህ በፊት ስንሰራበት የነበረውን ከፍታችሁ የተለያዩ የቻርት አይነቶችን ታስገባላችሁ። የምታስገቡት አንደኛ ኮለመን ቻርት፣ ከዛ ፓይ ቻርት፣ ላይን ቻርት እና ባር ቻርትን እያስገባችሁ ትለማመዳላችሁ ማለት ነው። በቀጣዩ ክፍል ደግሞ የምንመለከተው ስለ ፕሪንቲንግ እንደዚሁም ደግሞ ስለ ቪው በደንብ እናያለን። እንደተለመደው ቪዲዮ እንዲቀጥል የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።